በዚህ ሳምንት ሦስት ታላላቅ የመጽሐፍ ቅዱስ ታሪኮችን አይተናል። እያንዳንዱ ታሪክ እግዚአብሔር ፈውስን እና አዲስ ጅምርን እንዴት እንደሚያመጣ ያሳየናል። ንዕማን በውጭ በኩል ጠንካራ ነበር፣ ነገር ግን በውስጥ እየተሰቃየ ነበር። እግዚአብሔር መታዘዝን ሲመርጥ ፈውሶታል። መስማት የማይችል ሰው በዝምታ ኖረ። ኢየሱስ ሕመሙን አየ። በአንድ ቃል ኢየሱስ የተዘጋውን ከፈተው። ዕውር ሆኖ የተወለደ ሰው በጨለማ ውስጥ ይኖር ነበር። ብርሃንን አይቶ አያውቅም ነበር። ነገር ግን ኢየሱስ ብርሃንን ወደ ሕይወቱ አመጣ። እነዚህ ታሪኮች አንድ አስፈላጊ ነገር ያስተምሩናል። እግዚአብሔር ምን እያለፍን እንዳለን ያያል። እግዚአብሔር ሕመማችንን ይረዳል። እግዚአብሔር ከትግላችን የራቀ አይደለም። አንዳንድ ጊዜ ፈውስ የሚመጣው በታዛዥነት ነው። አንዳንድ ጊዜ ፈውስ የሚመጣው በረጋ መንፈስ ነው። አንዳንድ ጊዜ ፈውስ ደረጃ በደረጃ ይመጣል። ዛሬ ፈውስን እየጠበቁ ሊሆን ይችላል። ድካም፣ ግራ መጋባት ወይም ተስፋ መቁረጥ ሊሰማዎት ይችላል። ነገር ግን እግዚአብሔር አሁንም እየሠራ ነው። ሂደቱን ባትረዱም እንኳ እግዚአብሔር ዕቅድ አለው። ነገሮች ቀርፋፋ ቢመስሉም እግዚአብሔር አይዘገይም። በዘመኑ ፈውስን ያመጣል። ብርሃንን ወደ ጨለማ ያመጣል። እኛ ባልጠበቅነው ጊዜ አዲስ ጅምርን ያመጣል። ተስፋ አትቁረጡ። በጉዞ እግዚአብሔርን ይመኑ። በእርስዎ ውስጥ መልካም ሥራ የጀመረው እሱ እስከ ፍጻሜው ድረስ ያደርሰዋል። ይህ ማበረታቻ ልቦን የሚነካ ከሆነ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት እባክዎ ላይክ እና ሰብስክራይብ ያድርጉ።